በመጀመሪያ እግዚአብሔር ዓለምን ፈጠረ። እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን። እግዚአብሔር የሠራው ሁሉ መልካም ነበር። ሁሉ የእርሱን ታላቅነት፣ መልካምነትና ኃይል ይገልጣል። እግዚአብሔር የተለያዩ የእጽዋት ዝርያዎችንና እንስሳትን ፈጠረ። ከዚያም የመጀመሪያውን ሰው ከምድር አፈር አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሕይወትንም ሰጠው። ይህም የመጀመሪያው ሰው አዳም ይባላል። ከዚያ እግዚአብሔር ሴትን የአዳም ሚስትና ረዳት ትሆን ዘንድ ፈጠራት፣ ሔዋን ተብላም ተጠራች። እግዚአብሔርም ወንድና ሴት አድርጎ በአምሳሉ ፈጠራቸው። ስለዚህም ከእርሱ ጋር የቅርብ ግንኙነት ነበራቸው። ውብ በሆነችው ገነት ውስጥም ከእርሱ ጋር በደስታ ይኖሩ ነበር። በዚያም መከራና ሞት አልነበረም። እግዚአብሔር አዳምን ከአንዷ በስተቀር ከገነት ዛፍ ሁሉ ትበላለህ፣ ከእርሷ በበላ ቀን ግን ትሞታለህ አለው። ነገር ግን አንድ ቀን ሰይጣን ሔዋንን ፈተናት። እርሷም ከፍሬው ወስዳ በላች። ባሏም ደግሞ ከእርሷ ተቀብሎ በላ። በዚያች ቅጽበት ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። እግዚአብሔር ቅዱስ ነውና ኃጢአተኞች ከእርሱ ጋር መኖር አይችሉም። እግዚአብሔርም አዳምንና ሔዋንን ከኤደን ገነት አባረራቸው። እግዚአብሔርን ባለመታዘዛቸው እፍረትና ስደት ዕጣቸው ሆነ። በውጤቱም አዳምና ሔዋን ዘራቸውም በጠቅላላ በኀፍረት በውርደትና በሞት ይሰቃይ ጀመር። እግዚአብሔር ግን ለሰው ዘር ያለውን ፍቅር አልቀነሰም። ስለዚህም ተመልሰው ከእርሱ ጋር መኖር የሚችሉበትን መንገድ አዘጋጀ። እግዚአብሔር የሰውን ዘር ከኀጢአት ለማዳን ያዘጋጀውን ዕቅድ በቅዱሳት መጻሕፍት በኩል አስታውቋል። የዚህን ዕቅዱን አንድ ክፍልም ለአባታችን ለአብርሃም ገለጠለት። አብርሃምም በእግዚአብሔር አመነ፣ አከበረውም። እግዚአብሔርም እንደሚባርከውና የምድርንም አሕዛብ ሁሉ በእርሱ በኩል እንደሚባርክ ቃል ገባለት። ዘሩንም በባሕር ዳር እንዳለ አሸዋ በሰማዩም ላይ እንዳለ ከዋክብት እንደሚያበዛ ተስፋ ሰጠው። አብርሃምም እግዚአብሔርን አመነ። ከዚህም እምነቱ የተነሣ እግዚአብሔር ጻድቅ ነህ ብሎ አወጀለት። አሕዛብም የእግዚአብሔር ወዳጅ ብለው ጠሩት። ከዕለታት በአንዱ ቀን እግዚአብሔር አብርሃም በእርሱ መታመኑንና ትእዛዛቱንም የሚጠብቅ መሆኑን ለማወቅ ፈተነው። ስለዚህ አብርሃም ልጁን እንዲወስድና ለእርሱ እንዲሰዋለት አዘዘው። አብርሃም ዘሩ የሚበዛው በዚህ በአንድ ልጁ በኩል እንደሚሆን ያውቃል። ሆኖም ግን እግዚአብሔርን በማመን ታዘዘ። ስለዚህም ልጁን ለእግዚአብሔር መሥዋዕት አድርጎ ሊያቀርብ ተዘጋጀ። እግዚአብሔር ግን አብርሃም በልጁ ላይ አንዳች አታድርግበት፣ እኔን እንደምትፈራና ልትታዘዘኝም ምን ያህል ዝግጁ እንደሆንክ አውቄአለሁ አለው። አብርሃምም አንድ በግ አየ፣ ቀንዶቹም በደረቅ ቁጥቋጦ ተይዘው ነበር። አብርሃምም እግዚአብሔር ያዘጋጀውን ጠቦት ወስዶ በልጁ ምትክ ለእግዚአብሔር መሥዋዕት አድርጎ አቀረበው። እግዚአብሔር በአብርሃም ልጅ ምትክ ጠቦቱን ለመሥዋዕትነት በማቅረቡ ለሰው ልጆች ያለውን ታላቅ ፍቅር አሳይቷል። የእርሱም ፍቅር መልካም አባት ለልጆቹ ያለውን ዓይነት ነው። በዚህም እግዚአብሔር በሰው ልጆች ምትክ የፍጻሜ መሥዋዕት ለማቅረብ ያዘጋጀውን ዕቅድ ገለጠ። ከብዙ ዘመናት በፊት
እግዚአብሔር የአዳምን ዘር ኃጢአትና ኀፍረት እንዲያስወግድና በእነርሱም ምትክ ታላቅ መሥዋዕት እንዲሆን አንዳች ኃጢአት የሌለበትን ሰው እንደሚልክ ለነቢያት ገለጠላቸው። የእርሱም መሥዋዕትነት በእርሱ የሚያምኑ ሁሉ ከእግዚአብሔር ጋር ለዘላለም መኖር የሚችሉበትን መንገድ ይከፍታል። ነቢያትም ይህንን ሰው ክርስቶስ ብለው ይጠሩታል። እግዚአብሔር ሰዎችን እንዲያድንና ንጉሣቸው እንዲሆን በእግዚአብሔር ሥልጣንና ኃይልም ለዘላለም እንዲገዛቸው ክርስቶስን ይልካል ብለው ተናገሩ። ከመምጣቱ 100 ዓመታት ቀደም ብሎ ነቢያቱ ክርስቶስ ስለሚያከናውናቸው ተግባራትና በእርሱም ላይ ስለሚደርሱበት ነገሮች ተናገሩ። ዳዊት የተባለው ነቢይ እግዚአብሔር ክርስቶስን አንተ ልጄ ነህ አለው ሲል ይናገራል። የእግዚአብሔር ልጅ የሚለው መጠሪያ ክርስቶስ ከእግዚአብሔር ጋር ያለውን የቅርብ ግንኙነትና እንደ አዳኝና ንጉሥ ያለውን ድርሻ የሚያመለክት ነው። ኢሳይያስ የተባለው ነቢይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ተናገረ። ይህም ልጅ የእግዚአብሔር ዘላለማዊ ቃል ሲሆን ሰው ሆኖ ይወለድና እግዚአብሔርን ለዓለም ይገልጥ ዘንድ ወደ ድንግል የተላከ ነው። ነቢያቱም በተጨማሪ ክርስቶስ በቤተልሔም እንደሚወለድ ተናግረዋል። ወደ ኢየሩሳሌም እንደ ንጉሥ እንደሚገባ ከተከታዮቹ አንዱ በሆነው በይሁዳ እንደሚከዳና በ30 ብር እንደሚሸጥ አስቀድመው ተንብየዋል። ነቢያቱ ክርስቶስ ሕይወቱን መሥዋዕት እንደሚያደርግ እግዚአብሔር ግን በሦስተኛው ቀን ከሙታን እንደሚያስነሣው ተናግረዋል። ነቢያቱ ክርስቶስን የሰው ልጅ ብለው ይጠሩታል። ደግሞም ደመናትን ሰንጥቆ ወደ እግዚአብሔር እንደሚመለስ እግዚአብሔርም በመንግሥታት ሁሉ ላይ የዘላለም ሥልጣን እንደሚሰጠውም ተናግረዋል። ከ2000 ዓመታት በፊት በዚህ ምድር የኖረ ስሙ ኢየሱስ የተባለ አንድ ሰው ነበረ። ሰዎችም እርሱ የሚያደርጋቸውን ነገሮች ካዩ በኋላ እርስ በርሳቸው ይህ ሰው ክርስቶስ ይሆንን? የኢየሱስ ሕይወት ነቢያቱ ስለ ክርስቶስ የተናገሩት ፍጻሜ ይሆንን? ይባባሉ ነበር። ይህ ፊልም ኢየሱስ ማን እንደሆነ እርሱ ከተናገራቸውና ካከናወናቸው ጥቂቶቹንና በቅዱሳት መጻሕፍት የተጻፉትን ያቀርብላችኋል። በዚህ ፊልም እንደ ኢየሱስ ሆኖ የተወነው ሰው ነው። ይህንን ለማድረግ የተገባው ማንም የለም። ሆኖም ግን ይህ ፊልም ሰዎች ስለ ኢየሱስ ሕይወት እንዲረዱና እንዲያውቁ ለማድረግ የተዘጋጀ ነው። በዚሁም እግዚአብሔር እሰጣለሁ ያለውን በረከት ይቀበላሉ። ሉቃስም የተወደድክ ቴዎፍሎስ ሆይ ከመጀመሪያ ጀምሮ የነበረውን ፍጹም እውነት ታውቅ ዘንድ ነገሮችን በቅደም ተከተል አድርጌ ሁሉንም በየተራው ጽፍልሃለሁ በማለት ጀመረ። አውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ወደምትባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑሉም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ማርያምም በተአምር የጸነሰችውን ዘመዷን ኤልሳቤጥን ለማየት ይሁዳ ወደምትባል ከተማ ሄደች። ኤልሳቤጥ! ማርያም! እህቴ ማርያም! አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማሁ ጽንሱ በማኅፀኔ በደስታ ዘለለ። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። አዋጅ አዋጅ! ሕዝብ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። ስለዚህ በይሁዳና በገሊላ የምትኖሩ ሕዝቦች ሁሉ በየአባቶቻችሁ የትውልድ አገር እየሄዳችሁ
እንድትመዘገቡ ተብሏል። ማርያምም ከእጮኛዋ ከዮሴፍ ጋር ልትመዘገብ ወደ ይሁዳ ከተማ ወደ ቤተልሔም ሄደች። በቤተልሔምም ስፍራው ሁሉ ሞልቶ ስለነበር ለእነርሱ ማደሪያ አልነበረምና ያገኙት የከብቶችን በረት ብቻ ነበር። በዚያም መንደር ሌሊቱን በሙሉ መንጎቻቸውን በትጋት የሚጠብቁ እረኞች ነበሩ። መልአኩም በተገለጠ ጊዜ የእግዚአብሔር ክብር በዙሪያቸው አበራ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞቹም በግርግም የተኛውን ሕፃን ለማየት ቸኮሉ። ከዚህም የተነሣ ከድንግል ስለተወለደው አዳኝ የምሥራቹን ለማብሰር የመጀመሪያዎቹ ሆኑ። ከሳምንትም በኋላ መልአኩ እንደተናገረው ስሙ ኢየሱስ ተባለ። ዮሴፍና ማርያምም ሕፃኑን ለእግዚአብሔር ለማስረከብ ወደ ኢየሩሳሌም ወሰዱት። በኢየሩሳሌምም የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ የገለጠለት ስምዖን የሚባል አንድ ሰው ነበረ። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። ዓይኖቼ በእርግጥ ማዳንህን አይተዋል። ይህም ልጅ በእግዚአብሔር የተመረጠ ነው። እግዚአብሔር ይባርካቸው። በሙሴ ሕግ እንደተጻፈው ሥርዓቱን ሁሉ ከፈጸሙ በኋላ ከኢየሩሳሌም ወደ አገራቸው ወደ ናዝሬት ተመለሱ። ኢየሱስም 12 ዓመት ሲሞላው ዮሴፍና ማርያም ለቂጣ በዓል ወደ ኢየሩሳሌም ወሰዱት። ሲመለሱም እሱ ከነሱ ጋር መሰላቸው። ኢየሱስ ግን በኢየሩሳሌም ቀርቶ ነበር። እሱንም ለመፈለግ ወደ ከተማ ተመለሱ። በሦስተኛውም ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። ይህንን ጥያቄ የሚጠይቅ እርሱ የማን ልጅ ነው? የእኛ ልጅ ነው። አብሮን ያለ መስሎን ነበር። ከእኛ ጋር አሁን ሊሄድ ነው። የሰሙት ሁሉ እጅግ ተደነቁ። ልጄ ሆይ ለምን እንዲህ ያደረግህ? አባትህና እኔ ተጨንቀን ስንፈልግህ ነበር። ስለምን ትፈልጉኛላችሁ? በአባቴ ቤት እኖር ዘንድ እንደሚገባኝ አታውቁምን? ከእነርሱም ጋር ወደ ናዝሬት ተመለሰ። ኢየሱስ በጥበብና በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። በንጉሥ ጢባሪዮስ በ15ኛው የግዛት ዘመን ጴንጢናዊ ጲላጦስ የይሁዳ አስተዳዳሪ ሳለ ሄሮድስም የገሊላ ገዢ በነበረ ወቅት ሐናና ቀያፋም ሊቀ ካህናት በነበሩ ጊዜ የእግዚአብሔር ቃል ወደ ዮሐንስ መጣ። እሱም በዮርዳኖስ ዙሪያ ባሉት ከተሞች ሁሉ እየዞረ የንስሐን ጥምቀት ይሰብክ ነበር። ከኃጢአታችሁ ተመለሱ ተጠመቁም፣ እግዚአብሔርም በምሕረቱ ይቅር ይላችኋልና። በነቢዩ ኢሳይያስ የትንቢት መጽሐፍ እንዲህ ብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ የጌታን መንገድ አዘጋጁ፣ ይጓዝበት ዘንድ ጥርጊያውንም አቅኑ፣ አዘቅቱ ሁሉ ከፍ ይበል፣
ኮረብታውና ተራራውም ሁሉ ዝቅ ይበል። ጠማማው መንገድ የቀና መሆን አለበት፣ ሻካራውም መንገድ ይስተካከል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል። ምን ማድረግ አለብን? እናንተ የእፉኝት ልጆች ምን እናደርግ ዘንድ ትወዳለህ? ምን እናድርግ? ማንም 2 ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይስጠው። ምግብ ያለውም ለሌለው ያካፍል። መምህር ሆይ እኛ ቀራጮች ነን፣ ምን እናድርግ? በሕግ ከተወሰነላችሁ በላይ አትውሰዱ። እኛ ወታደሮችስ ምን እናድርግ? የማንንም ሰው ገንዘብ በግፍ አትቀሙ። ማንንም ሰው በሐሰት አትወንጅሉ። ደሞዛችሁ ብቻ ይብቃችሁ። ንገረን እስቲ፣ አንተ ክርስቶስ ነህ? እኔ የማጠምቃችሁ በውሃ ነው። ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል። ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ከሰማይ የመጣ ድምፅም የምወድህ ልጄ አንተ ነህ፣ በአንተም ደስ ይለኛል አለ። ኢየሱስም አገልግሎቱን ሲጀምር ዕድሜው 30 ያህል ነበር። መንፈስ ቅዱስን ተሞልቶ ከዮርዳኖስ ተመለሰ። በመንፈስም በምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። በእነዚያ ቀኖች ምንም አልበላም ነበር። ዲያብሎስም ሲፈትነው አንተ እግዚአብሔር ልጅ ከሆንክ ይህ ድንጋይ እንጀራ እንዲሆን ዘዝ። በመጽሐፍ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚያም ዲያብሎስ ወደ ረጅም ተራራ ወስዶት የዓለምን መንግሥታት ሁሉ በቅጽበት አሳየው። ይህ ሥልጣንና ክብር ለእኔ ተሰጥቷል፣ ለምወደው ለማንም ሰጠዋለሁ። አንተም ለእኔ ብትሰግድልኝ ይህ ሁሉ ለአንተ ይሆናል። መጽሐፍ ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል። ከዚያም ዲያብሎስ ወደ ኢየሩሳሌም ወሰደው። በመቅደስም ጫፍ ላይ አቆመውና ይጠብቁት ዘንድ መላእክትን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። የእግዚአብሔር ልጅ ከሆንክ እስቲ ራስን ከዚህ ወደ ታች ወርውር። በእግዚአብሔር ቃል ጌታ አምላክን አትፈታተነው ተብሎ ተጽፏል።
ቀጥሎም ወዳደገበት ወደ ናዝሬት ተመልሶ መጣ። ሰላም ሰላም። በሰንበትም እንደተለመደው ወደ ምኩራብ ሄደ። በዛም ከነቢዩ ኢሳይያስ መጽሐፍ ውስጥ ያነብ ዘንድ ሰጡት። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ ነው! ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁት ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? ያለ ጥርጥር ምሳሌን በእኔ ላይ ትመስሉብኛላችሁ። ሐኪም ሆይ ራስህን አድን፣ በቅፍርናሆም ያደረግከውን በገዛ አገርህም አድርግ ትሉኛላችሁ። እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም። ኢየሱስም እግዚአብሔር ሕዝቡን ያድን ዘንድ ቀብቶ የላከው መሲህ እንደሆነ ገለጸላቸው። አይሁዶች ግን እርሱን እንደ መሲህ አልተቀበሉትም። ከገደል አፋፍ ላይ ወስደው ሊጥሉት ፈለጉ። እርሱ ግን ዝም አሰኛቸው። በመካከላቸውም አልፎ ሄደ። ከዚያም የገሊላ ከተማ ወደ ሆነች ወደ ቅፍርናሆም መጣ። አይሁዶችም ሮማውያን ሀገራቸውንና ወገኖቻቸውን በወረራ ስለወሰዱባቸው መሲሁ ነፃ ያወጣናል ብለው በተስፋ ይጠብቁ ነበር። ሰላም ላንተ ስምዖን። ሰላም ላንተ ጌታ ሆይ። ጀልባህን ፈቀቅ ታደርግልኛለህ? እሺ ጌታ ሆይ። ይኸው መምህር ሆይ መጥቷል። ጌታ ሆይ አስተምረን፣ እባክህ አስተምረን። አስተምረን ጌታ ሆይ በቃልህ ተናገረን። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን አሳ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም።
አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ ይበቃል። ጌታ ሆይ ከኔ ይራቅ፣ እኔ ኃጢአተኛ ሰው ነኝ። አትፍራ፣ ከእንግዲህ ሰውን አጥማጅ ትሆናለህ። ጆሮአችሁን አዘንብሉ፣ ቃሌንም አድምጡ፣ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ርኅራኄው በእርሱ ላይ ነውና ምሕረቱም ብዙ ነውና በደስታ ትወጣላችሁ፣ በሰላምም ትጓዛላችሁ። ተመልከቱ፣ ወደዚህ እየመጣ ነው። ኢየሱስ ሆይ እባክህ አንዷን ልጄን ማርልኝ። ጌታ ሆይ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃል። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አታልቅሱ፣ እሷ ተኝታለች እንጂ አልሞተችም። አንቺ ልጅ ተነሽ። የምትበላውን ስጧት። ተጠንቀቁ፣ ይህንን ለማንም እንዳትነግሩ። ከዚህም በኋላ ሌዊ የተባለው ቀረጥ ሰብሳቢ ማቴዎስ በቀረጥ መሰብሰቢያው ላይ ተቀምጦ አየው። ተከተለኝ።
ኢየሱስም ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን በሙሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠራ፣ 12ቱን መረጠ፣ ሐዋርያት ብሎ ሰየማቸው። ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ ያዕቆብ ወንድም ይሁዳም፣ አሳልፎ የሰጠው የአስቆሮቱ ይሁዳ። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ። ስለ ሰው ልጅ ሲነቅፏችሁና ስማችሁን በክፉ ሲያነሱ በዚያን ቀን ይህ ሲሆን ሐሴት አድርጉ፣ ዋጋችሁ በሰማይ እጅግ ታላቅ ነውና። አባቶቻችሁን ነቢያትን እንዲሁ ያደርጉባቸው ነበር። 16 17 18 19 20 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጠጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እብድ ሳይሆን አይቀርም፣ ባለጠግነቱን ንቋል። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራችኋል?